ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን አላችሁ? ዛሬ በታላቅ ርዕስና በታላቅ ጉዳይ እንወያያለን። በባለፈው ባየናቸው አጫጭር ሐሳቦችን ነገር ግን በጣም ብዙ ጥልቅና ሰፋፊ መረዳቶችን ይዘን የቀረብናቸው ጉዳዮች እንዳሉ ሆኖ ዛሬ ደግሞ በተመሳሳይ ጠቃሚ ብለን ያሰብነውን ነገር ይዘንላችሁ ቀርበናል። መነሻ ሐሳቡ ሀብት ምንድነው? ብዙዎቻችን ሀብትን የምንለካው በባንክ አካውንታችን ቁጥር፣ በምንነዳው መኪና ወይንም በምንኖርበት ቤት ስፋት ነው። ነገር ግን በውስጡ ባዶ የሆነ ባለጸጋና በኪሱ ምንም የሌለው ግን መንፈሱ የጠገበ ድሃ አይተህ ታውቃለህ? አይተሽ ታውቂያለሽ? ዛሬ የምንነጋገረው ስለ ቁሳቁስ ሳይሆን ስለ መንፈሳዊ ሚዛን ነው። በሀብት ውስጥ ያለ ድህነትና በድህነት ውስጥ ያለ ሀብት ያለው ምስጢር አብረን እንፈትሻለን። ወደ ጥልቁ እንውረድ። ብዙ ሰዎች የገንዘብ ተራራ ላይ ከወጡ በኋላ የሚያገኙት ነገር ሰላምን ሳይሆን ባዶነት ነው። በዙሪያ ብዙ ሰዎች ቢኖሩም የሚወዱህ ላንተ ሳይሆን ላለህ ገንዘብ ከሆነ አንተ በሰው ዘንድ ድሃ ነህ። እንቅልፍ በገንዘብ አይገዛም። ጭንቀትና ስጋት የሞላበት ህይወት የወርቅ ሰንሰለት ቢታሰርም ያው እስር ቤት ነው። መኖርህ ለራስህ ብቻ ከሆነ የፈለገውን ያክል ብታከማች ውስጣዊ ረሃብህ አይረካም፣ ውስጣዊ ጥምህም አይረካም። ሀብት ለኑሮ ማቅለያ እንጂ የህይወት ትርጉም መፈለጊያ ካልሆነ ባለቤቱን ድሃ ያደርገዋል። በሌላ በኩል ደግሞ በዓለም መመዘኛ ድሃ የሚባሉ ግን የልባቸው ስፋት ከሰማይ የሚበልጥ ሰዎች አሉ። ዓለምን አርቅቀው አስፍተው አምልተው በልቦናቸው ብርሃን፣ በሐሳባቸው ብርሃን፣ በሐሳባቸው ገንዘብ፣ በእውቀታቸው ማዕድ እየመገቡ እያዩ የሚኖሩ ይህ በድህነት ውስጥ ያለ ሀብት ነው። ያለህን ጥቂት ነገር አጣጥመህ የመኖር ጥበብ አለኝ የሚል መንፈስ ካለህ አንተ የዓለማችን ቁንጮ ነህ። ማማው ላይ የወጣህ ሰው በማህበራዊ ህይወት መጠናከር፣ እውነተኛ ወዳጅ ማፍራት እና ለሌሎች መትረፍ፣ ሰዎችን ማገዝ መቻል በጉልበት፣ በሐሳብ፣ በእውቀት፣ በምክር፣ በመልካምነት፣ ክፉ ባለመናገር ወደ ክፉ እንዳይሄዱ በማድረግ መደገፍ ወይም ደግሞ ለሌሎች መትረፍ፣ ንጹህ አየር መተንፈስ፣ በሰላም መተኛትና ከጭንቀት ነፃ መሆን ትልቁ ካፒታል ነው። ይህ ትልቁ ሀብት ነው። በሰላም ያለ ጭንቀት፣ ያለ ሐሳብ፣ ያለ መረበሽ ተኝተህ መነሳትና መንቃት ከቻልክ አንተ ትልቁ የጤና ሀብት ያለህ ሰው ነህ። ነገር ግን ታዲያ መፍትሄው ምንድነው? ድሃ መሆን ሀብት ነው እያልን አይደለም። ድህነት በራሱ መከራ አለው። ዋናው ቁም ነገር ባለ ሀብት ስትሆን እንዳትደኸይ፣ ድሃ ስትሆን ደግሞ እንዳትጎሳቆል መጠንቀቅ ነው። እውነተኛ ሀብታም ለመሆን እኒህን 3 ነገሮች እናስተውላቸው። በቀን ውስጥ ስላሉ 3 ትናንሽ ነገሮች ማመስገን ጀምር። ምስጋና የድህነት አስተሳሰብን ይሰብራልና። ካለህ ላይ ማካፈል ለውስጥህ እኔ ትርፍ አለኝ የሚል ሐሳብም ስሜት ይሰጠዋል። አእምሮህን በንባብና በበጎ ሐሳብ ማበልጸግ። ማንም ሊሰርቅህ የማይችለው ብቸኛው ሀብት በእውቀት ነው ወዳጄ። ድህነት የሚጀምረው ከኪስ ሳይሆን ከአእምሮህ ነው። ሀብትም የሚመነጨው ከባንክ ሳይሆን ከልብህ ነው። ዛሬ ራስህን ጠይቅ። እኔ በሀብት ውስጥ ያለው ድሃ ነኝ ወይስ በድህነት ውስጥ ያለው ባለጸጋ? መልሱ ያለው አንተው ጋር ነው። ሕይወትህን በቁሳቁስ ሳይሆን በትርጉም ሙላው። ትርጉም የሌለው ሕይወት እንደ እፉየ ገላ ነው። እውነተኛ ሀብት የነፍስ እርካታ ነው። በሌላ ቪዲዮ እስክንገናኝ በቸር ቆዩ። ቻው።